ሰላም እንዴናችሁ እንኳን ወደ ሳምራይ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳምራይ እስራኤል ነኝ። በዛሬ ቪዲዮ እንዴት የዩቲዩብ ቻናላችሁን ከጀማሪ ከዜሮ እንዴት አድርጋችሁ ማሳደግ እንደምትችሉ ግሮ ማድረግ እንደምትችሉ የምናይ ይሆናል። እነዚህን ለማሳደግ የሚረዱ 5 ነጥቦችን በዛሬ ቪዲዮ የምናይ ይሆናል። በተለይ ወደ መጨረሻ አካባቢ የማስቀምጣቸው ነጥቦች በጣም ለጀማሪዎች የሚሆኑ እንዴት አድርጋችሁ ዩቲዩባችሁ ከከፈታችሁ በኋላ እንዴት አድርጋችሁ መስራት እንዳለባችሁ የማታውቁ ሰዎች፣ ስለ ዩቲዩብ አልጎሪዝም የማታውቁ ሰዎች፣ በምን አይነት መንገድ የዩቲዩብ ቻናሌን አሳድጋለሁ እያላችሁ እያሰባችሁ ላላችሁ ሰዎች እኔ ተጠቅሜባቸው በጣም ውጤታማ የሆንኩባቸው እንዲሁም ሌሎች ሰዎች ተጠቅመውባቸው ውጤታማ የሆኑባቸው እንዲሁም በጥናት የተረጋገጡ 5 መንገዶች ናቸው። እነዚህ መንገዶች በስነ ስርዓት ከተጠቀማችኋቸው በእርግጠኝነት በሚቀጥሉት ወራት ዩቲዩባችሁ በደንብ እንደሚያድግ እርግጠኛ ነኝ። ስለዚህ ወደ ነጥቦቹ እንሂድ። የመጀመሪያው ኮንሲስተንሲ ነው። በጣም ብዙ ጊዜ ዩቲዩብ ፈልጋቸው ነገሮች አንዱ የእናንተን በስርዓቱ ባላችሁበት ቀን መልቀቃችሁ። በጣም ብዙዎቻችን የዩቲዩብ ቻናል እንከፍታለን፣ ነገር ግን በፈለግን ሰዓት ነው ፖስት የምናደርገው። ይህንን እናንተም እንዳትደግሙት በመጀመሪያ ዩቲዩባችሁን ስከፍቱ መቼ ነው ፖስት ማድረግ ያለብኝ፣ መቼ ነው የሚመቸኝ፣ በስንት ቀን ቪዲዮ ኤዲት አድርጌ ቀርጬ ይደርስልኛል፣ በሳምንት 1 ቀን ነው፣ በሳምንት 2 ቀን ነው ወይስ በወር 1 ቀን ነው ፖስት ማድረግ ያለብኝ የሚለውን ነገር በደንብ ማየት አለባችሁ። ይሄ ነገር ማወቃችሁ ለምንድን ነው የሚጠቅማችሁ? መቼ ቪዲዮአችሁን ፖስት እንደምታረጉ ካወቃችሁ፣ መቼ ቪዲዮአችሁን አፕሎድ ማድረግ እንዳለባችሁ፣ በስንት ቀን ቪዲዮአችሁን ኤዲት አድርጋችሁ እንደምትጨርሱ ካወቃችሁ ኮንሲስተንት መሆን አይከብዳችሁም። ስለዚህ አንደኛው የዩቲዩብ ቻናላችሁ እንዲያድግ የምትፈልጉ ከሆነ፣ በጣም ብዙ ፎሎወር ብዙ ሰብስክራይበር እንዲኖር የምትፈልጉ ከሆነ መጀመሪያ ከእናንተ የሚጠበቀው ነገር በምትሰሩ ነገር ኮንሲስተንት መሆን ነው። ለሚያዩዋችሁ ሰዎች ለሚጠብቋችሁ ሰዎች በሰዓቱ ባላችሁት ጊዜ መገኘታችሁን በደንብ ያየዋል ማለት ነው ዩቲዩብ። ስለዚህ በሳምንት 1 ለቀቃችሁ በወር 1 ለቀቃችሁ የእናንተ ኮንሲስተንት መሆን ስለሚጠበቅ መጀመሪያ የዩቲዩብ ቻናላችሁ እንዲያድግ የምትፈልጉ ከሆነ ማድረግ ካለባችሁ ነገር ቢ ኮንሲስተንት ወይም ደግሞ በተመሳሳይ ጊዜ በተመሳሳይ ሰዓት በተመሳሳይ ቀን ቪዲዮአችሁን ፖስት ማድረግ። በሳምንት 1 ቀን እንኳን ቪዲዮአችሁን ፖስት ብታረጉ ያ የምትፖስቱበትን ቀን ያ የምትፖስቱበትን ሰዓት ተመሳሳይ ማድረግ፣ ተመሳሳይ ጊዜ ላይ ማድረግ። ለምሳሌ ሮብ የምትለቁ ከሆነ በየሳምንቱ ሮብ ዕለት 11 ሰዓት ከሆነ 11 ሰዓት፣ ጧት 2 ሰዓት ከሆነ 2 ሰዓት፣ 8 ሰዓት ከሆነ 8 ሰዓት በዛው ባላችሁበት ሰዓት ፖስት ማድረግ መልመድ አለባችሁ ማለት ነው። ያ በራሱ በጣም ኢፌክት ስላለው ዩቲዩብ ቻናላችሁ። ስለዚህ የመጀመሪያው ዩቲዩብ ቻናላችሁን ለማሳደግ የምትፈልጉ ከሆነ ከናንተ የሚጠበቀው ነገር ምንድነው? ኮንሲስተንት መሆን ወይም በዛው በተመሳሳይ ጊዜ በተመሳሳይ ሰዓት ቪዲዮአችሁን አፕሎድ ማድረግ ማለት። ሁለተኛው ዩቲዩበሮች እንደ ቀልድ የማያዩት በጣም ኢቭን ይሄን ቪዲዮ ስትከፍቱ መጀመሪያ የከፈታችሁት አትራክት ያደረጋችሁ ነገር ምንድነው? የዩቲዩብ ተምኔሉ ነው። በጣም አትራክት የሚያደርግ ሰዎች ሲያዩት በደንብ አትራክት የሚያደርግ በጣም ሲምፕል የሆነ በጣም ቆንጆ የሆነ የዩቲዩብ ተምኔል በጣም ያስፈልጋቸዋል። የዩቲዩብ ተምኔላችሁ ስለ ቪዲዮአችሁ መናገር አለበት፣ ስለ ቪዲዮአችሁ ማውራት አለበት። ስለዚህ የዩቲዩብ ተምኔላችሁን በጣም ዩኒክ የሚያምር ግልጽ የሆነ ማድረግ አለባችሁ ማለት ነው። የሚያደርግ ተምኔል ሊኖራችሁ ይገባል ማለት ነው። እንዴት እሰራለሁ ብላችሁ ደግሞ ተምኔልን እንዴት ነው መስራት ያለብኝ ብላችሁ የምታስቡ ሰዎች እንዴት ተምኔላችሁን እንደምትሰሩ ኤዲት እንደምታረጉ በስልካችሁ ብቻ በሌላ ቪዲዮ ሰርቼላችኋለሁ። ቪዲዮ ከታች ማግኘት ትችላላችሁ። ጊዜ የለኝም የምትሉ ከሆነ ደግሞ በግራፊክስ ዲዛይን ማስተር ያደረጉ በጣም ጎበዝ የሆኑ ሰዎች አሉ። ግራፊክስ ዲዛይን ላይ በደንብ ቆንጆ ተምኔል የሚሰሩ ማለት ነው። ስለዚህ እነሱን አናግራችሁ ቆንጆ ተምኔል ሊሰራውላችሁ ይችላሉ። በደንብ ተምኔላችሁን አስባችሁ ከሰራችሁ ቪዋችሁ ይጨምራል፣ ሰብስክራይበራችሁም እንደዛው ይጨምራል። ሌላው ደግሞ በጣም የዩቲዩብ ቻናላችሁ እንዲያድግ ከሚያደርገው ነገር አንዱ ምንድነው? ቪዲዮአችሁን በጣም ሲምፕል አጠር ያለ ማድረግ፣ በጣም ግልጽ የሆነ ያልተንዛዛ ሀሳባችሁን በሚገባ የሚገልጽ ቆንጆ የሆነ ቪዲዮ መስራት ያለባችሁ። ነገር ግን በጣም የተንዛዛ አርጋችሁ ቶች አውራችሁ እንዲሞላ 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ድረስ የሚለቁም አሉ። 30 ደቂቃ 40 ደቂቃ ምናምን። ስለዚህ ያን የምታረጉትን 7-8 ደቂቃ ሆኖ በደንብ የሰውን አቴንሽን የሚይዝ የሰውን ሀሳብ የሚወስድ አይነት ቆንጆ ቪዲዮ በደንብ ብትሰሩ ሞር ቫይራል ይወጣላችኋል ማለት ነው። ስለዚህ
እናንተ በጣም ረጅሙን ቪዲዮ ለመስራት የምታጠፉትን ጊዜ 2-3 ቪዲዮ ይሰራላችኋል። ስለዚህ በጣም ረጅም ቪዲዮ አስባችሁ ያንን ኤዲት ለማድረግ ያንን ቪዲዮ ለመቅረጽ የሚወሰደው ጊዜ በጣም ብዙ አይነት ኮንተንቶች ብዙ አይነት ስራዎች መሰራት የሚችልበት ጊዜ ነው። ስለዚህ ጊዜያችሁም እንዲቆጠብ በጣም ግልጽ የሆነ ለሰዎች በደንብ ማስረዳት የሚችል ገላጭ የሆነ ቆንጆ ቪዲዮ በተወሰነ ደቂቃ አድርጋችሁ ቅልብጭ ያለች የሰውን ሀሳብ የምትሰርቅ በደንብ አስተማሪ ሆነች ቪዲዮ ብትለቁ ሞር የመታየት እድሉ በጣም ሰፊ ነው ማለት። ሌላ አራተኛው ነገር ደግሞ ምንድነው የምትሰራቸውን ቪዲዮዎች የሚገልጹ ወይም ደግሞ ኢንትሮ ሊሆን ይችላል አንዳንድ መሀል ላይ ያሉ በጣም ቆንጆ የሆኑ ትምህርቶች ሊሆኑ ይችላል ወይ አስቂኝ ቦታዎች ሊሆኑ ይችላል እነሱን ቆረጧቸውና ሾርት አርጋችኋቸው ፖስት አርጓቸው ከምትሰሩት ነገር ላይ ብቻ እየቆረጣችሁ ለዩቲዩባችሁ ሾርት ቪዲዮ ብትለቁ በጣም ብዙ ሰብስክራይበር ብዙ ቪው ታገኛላችሁ ማለት ነው። ያ የራሱ አድቫንቴጅ አለው። ስለዚህ ይሄ በጣም ቀላል የሚባል አይደለም። ይሄ በሾርት የሚገኘው ሰብስክራይበር በጣም ቀላል አይደለም። ሾርት ላይ በትንሽ ቪዲዮ አይታችሁ በ20 እና 30 ሰከንድ በማትሞላ ቪዲዮ አይታችሁ ሰብስክራይብ ላይ ያደርጓችሁ ስለሚችሉ እነዛ ነገሮች ችላ ማለት የለባችሁም። ስለዚህ ሾርት ግዴታ ነው ማለት ነው። ስለዚህ ዩቲዩባችሁ ላይ ሾርት መልቀቃችሁን አትርሱ። ያ በራሱ የራሱ የሆነ ቤኔፊት አለው ማለት ነው ለዩቲዩብ ቻናላችሁ። ሌላው ደግሞ ይሄ ፐርፌክት እስኪሆን ቪዲዮዬ ፐርፌክት ይሁን በቃ በጣም ቆንጆ መሆን አለበት ይሄ እንከን ሊኖር አይገባ ምናምን ብላችሁ ፖስት ከማድረግ ወደ ኋላ አትበሉ። ይሄ በጣም ብዙ ጊዜ እኔ በራሴ ያጋጠመኝ ነገር ነው። ቪዲዮ በጣም ነው የሚያምረው ሐሳቡ በጣም ቆንጆ ነው። ነገር ግን በትንንሽ እንከኖች ምክንያት የምተዋቸው ፖስት አላረግ የማስቀራቸው ቪዲዮዎች አሉ። እንደዛ መሆን የለበትም። ፖስት መደረግ ያለበት ፖስት ማድረግ ያለባችሁ ቪዲዮ ካለ ለፍታችሁ እስከሰራችሁ ድረስ ያንን ቪዲዮ ሰርታችሁ ፖስት ማድረግ አለባችሁ ማለት ነው። ያ የራሱ የሆነ ለዩቲዩብ ቻናላችሁ ጥቅም ስላለው ዩቲዩባችሁን የሰራችሁትን ቪዲዮ በደንብ ፖስት ማድረግ መቻል አለባችሁ። ሪካርድ አድርጋችሁ ከማፖስት ወደ ኋላ አትበሉ። በቃ ፖስት መደረግ ባለበት ሰዓት ፖስት መደረግ ያለበት ቪዲዮ ፖስት መደረግ አለበት ማለት ነው። ያንን ደግሞ በጣም ቪው እንዲኖራችሁ ያደርጋል ቪው እንዲጨምርላችሁ ያደርጋል ማለት ነው። ሌላው ደግሞ ባላችሁ ነገር መጀመር ማለት ስልክ ካላችሁ በስልካችሁ በቃ ባላችሁ ነገር በጣም ሲምፕሊፋይ አድርጉት። በጣም አታጋኑት ነገሮችን በጣም አታወሳስቧቸው አታክብዷቸው። የሆነ ነገር እስከቀይር ስቱዲዮ እስከቀይር እንደዚህ እስኪኖረኝ ምናምን የምትሉ ከሆነ ታይሙ እየሄደ ነው የሚሄደው። ዋናው ሰዎች ከእናንተ የሚጠብቁት ነገር ምንድነው? እናንተ የምታቀርቡላቸው እናንተ የምታመጡላቸው ኮንተንት ነው ከምንም በፊት የሚፈልጉት። የእናንተን ሐሳብ ሊሆን ይችላል የእናንተን ድርጊት ሊሆን ይችላል። ስለዚህ ያንን ነገር ነው ማቅረብ ያለባችሁ እንጂ ግዴታ የሆነ ነገር እስኪስተካከል የሆነ ነገር እስከማገኝ የሆነ ነገር እስከምገዛ እስከምጨምር ምናምን እያላችሁ ወደ ኋላ አትበሉ። ስለዚህ መስራት ያለባችሁን ነገር በታይሙ በጊዜው ፖስት መደረግ ባለበት ሰዓት ፖስት እያደረጋችሁ ውጤቱን ብትጠብቁ ሞር የተሻለ ነገር ነው ማለት ነው። ከነዚህ ከአምስቱ ውጪ በጣም ልነግራችሁ የምፈልገው ነገር እንደ ቲፕ አንድ ብጨምርላችሁ መጀመሪያ ስትፈልጉት ያንን ነገር የፈለጋችሁበት ነገር ምክንያቱ ምንድነው? ፌም መሆን ነው ወይስ ሰዎችን መጥቀም ነው ሰዎችን መርዳት ነው? ትክክለኛው የእናንተ ኒች ሰዎችን በመርዳት ውስጥ የሚገኘውን ደስታ ማግኘት ከዛ ደግሞ ገንዘባችሁን ሜክ ማድረግ ከሆነ መጠበቅ ያለባችሁን ነገር ሁሉ ጠብቃችሁ መድረስ ያለባችሁ ቦታ መድረስ መቻል አለባችሁ ብዬ አስባለሁ። በጣም ብዙዎቻችን ዩቲዩብ ቻናል እንከፍትና ከዛ በኋላ ላይ ገንዘብ አልከፍለን ሲል ወይ ነገር ሲሆን እናቆመዋለን። በጣም ብዙ ነገር እንጀምርና እናቆመዋለን። ያን በራሱ ለአይምሯችን ሌላ ጊዜ ለምንሰራቸው ነገሮች እንደማንችል ነገሮችን ጀመረን እንደምናቆም ምናምን እየነገር ነው ለምንሄደው በተዘዋዋሪ ባፋችን ባናወራም በድርጊታችን ለአይምሯችን ለራሳችን የምንነግረው የሆነ ነገር ጀምረን ባቆምን የሆነ ነገር ጀምረን በተወን ቁጥር እንደዛ ነውና ስለዚህ ያን ነገር ውጤት ካላያችሁበት ለምሳሌ ሶሻል ሚዲያችሁ ላይ ውጤት ካላያችሁበት ማስተካከል ያለባችሁን ነገር እያስተካከላችሁ መቀየር ያለባችሁን ነገር እየቀየራችሁ መሄድ ወዳለባችሁ አቅጣጫ መሄድ ነው እንጂ አቁማችሁ ይሄን ነገር መስራት አልፈልግም ለኔ አልተፈጠረም ለኔ አልሆነም ብላችሁ በማይረባ ምክንያት መተው አለባችሁ ብዬ አላስብም።
መጀመሪያ ከገንዘቡ በፊት የእናንተ መስራት ይቀድማል። የእናንተ ኮንሲስተንት መሆን ይቀድማል። እናንተ መጀመሪያ እስኪ በዛ ነገር ኮንሲስተንት ሁኑ፣ በዛ ነገር አንብቡ፣ ራሳችሁን ለመቀየር ሞክሩ እንጂ ያ ነገር ውጤት የማያመጣበት ያ ነገር ፍሬ የማያፈራበት ምንም ምክንያት የለም። ሩቲን አድርጋችሁት በቃ በየቀኑ ይሄን ማድረግ አለብኝ፣ ዛሬ ቪዲዮ መስራት አለብኝ፣ ዛሬ ኤዲት ማድረግ አለብኝ፣ ዛሬ እንደዚህ ማድረግ አለብኝ ምናምን የሚባሉ ነገሮችን ራሳችሁን ማስለመድ አለባችሁ ብዬ አስባለሁ። እርግጠኛ ነኝ ይሄ ቪዲዮ እንደጠቀማችሁ ጀማሪዎች ዩቲዩብ ገና እየጀመራችሁ ያላችሁ ሰዎች ወይም ዩቲዩብ ቻናል ጀመራችሁ ኦሬዲ ስትራግል እያደረጋችሁ ያላችሁ ገና ክፍያ ያልጀመራችሁ ምናምን በእርግጠኝነት ይሄ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ለቻናል ላይ አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ መሆን ትችላላችሁ። ምክንያቱም ይሄ ቻናል በጣም ይጠቅማችኋል ብዬ አስባለሁ። ለእናንተ የሚጠቅሙ በጣም ብዙ አይነት ኮንተንቶችን በጣም ብዙ አይነት ቱቶሪያሎችን ይዤ እየመጣ ነው። በተለይ በዩቲዩብ ዙሪያ ማንኛውም አይነት ጥያቄ ያላችሁ ሰዎች ማንኛውም አይነት መጠየቅ የምትፈልጉት ነገር ያለ ሰዎች ከታች ኮሜንት ላይ መጻፍ ትችላላችሁ፣ ማስቀመጥ ትችላላችሁ። አብራችሁ የቆየሁት እኔ ሳምራዊት እስራኤል ነኝ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።